ዛሬ በቀላሉ ኤአይን ተጠቅማችሁ ሾርት ቪዲዮ ሊሆን ይችላል፣ ሎንግ ቪዲዮ ሊሆን ይችላል እንዴት አድርጋችሁ በዚህ ኤአይ መስራት እንደምትችሉ የማሳያችሁ ይሆናል። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጋችሁ መጀመር እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ መጀመር ነው። ቀጥታ አሳያችኋለሁ። እንግዲህ የፕላትፎርሙ ስም ክሮፕ ይባላል። ይህ ክሮክ እንግዲህ 6 ሰከንድ የሆኑ ቪዲዮዎችን ነው የሚሰራልን። ነገር ግን እኛን እነዛን አገጣጥመን ፕሮንታችንን ጽፈን የምንሰራው ይሆናል ማለት ነው። የመጀመሪያ ጊዜ ስትገቡ ምንድነው የሚጠይቃችሁ? ኢሜላችሁን ይጠይቃችኋል። በኢሜል ሳይን አፕ አድርጋችሁ መግባት ይኖርባችኋል ማለት ነው። እዚህ ቦታ ላይ ኢሜጅ የሚል አለ። እዚህ ቦታ ላይ ኢሜጅ የሚለውን አንድ ጊዜ ትነኩትና ቀጥታ ትገባላችሁ ማለት ነው። ኢሜጅ የሚለውን ስትነኩት እዚህ ቦታ ላይ ምን ያመጣላችኋል? ቪዲዮ የሚል ያመጣላችኋል። እዚች ቦታ ላይ ይችን አንድ ጊዜ ክሊክ ታደርጉባታላችሁ። እናንተን ቪዲዮ ለዩቲዩብ ነው ለቲክቶክ የሚለውን እዚህ ቦታ ላይ ትመርጣላችሁ። ለምሳሌ እኔ በቲክቶክ ፎርም ላሳያችሁ። እዚች ቦታ ላይ ይሄን አንድ ጊዜ ትነኩታላችሁ። ከዛ እዚህ ቦታ ላይ ምንድነው ጽሁፋችሁን ፕሮንታችሁን ቻትጂፒቲ ላይ ወይም ደግሞ ጄሚናይ ላይ ጽፋችሁ ማንጣት ነው የሚጠበቅባችሁ። ከዛ እዚህ ላይ ፔስት ታደርጉታላችሁ። ለምሳሌ እንደምትመለከቱት በዚህ መልኩ እዚህ ቦታ ላይ የኔ ፍሮንቴን አስገባውኝ ፕሮምፕት እዚህ ቦታ ላይ ካስገባው በኋላ ምንድነው ራን እለዋለሁ ማለት ነው። እንደምትመለከቱት አሁን ራን እያደረገ ይገኛል ማለት ነው። እዚህ ቦታ ላይ እንደምትመለከቱት ቪዲዮን ጀነሬት እያደረገው ነው። እንደምትመለከቱት በፐርሰንት ይቆጥራል ማለት ነው። ያን ያህል ቀላል ነው። ስለዚህ ከጨረሰላችሁ በኋላ እዚህ ቦታ ላይ ዳውንሎድ የምትላለች እቺን ዳውንሎድ ማለት ትችላላችሁ ማለት ነው። ዳውንሎድ አድርጋችሁ ቪዲዮዎቹን አገጣጥማችሁ ሲሪየስ በፓርት አድርጋችሁት ማለት ነው። ይሄን ለማድረግ ደግሞ ቻትጂፒቲ ላይ ሄዳችሁ የፈለጋችሁትን ያህል መጻፍ ትችላላችሁ ማለት ነው። እዚህ ቦታ ላይ ጽፋችሁ ማስገባት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ካመጣችሁለት በኋላ ምንድነው የምታደርጉት ማለት ነው? ወደዚህ ወደ ክሮካችሁ ትገቡና ጄኔሬት ማድረግ ነው የሚጠበቅባችሁ። ልክ እንደምትመለከቱት ይሄንን ብዬ ነበር የሰጣሁት። እንደምትመለከቱት አንበሶቹ እንደዚህ ሲከቡትና እንትን ሲሉት ከጉርጓዱ እየወጣ ነው የሚለው ወይን ዘ ዋርግ ካም አውት ኦፍ ዘ ሆል ይላል። እንደምትመለከቱት አንበሶቹ ይጠብቁታል እና እንደዛ ነው የሚለውና ልክ እንደዛ አድርጋችሁ ከዛ በኋላ ይሄን ቪዲዮ ምን ማድረግ ነው ማለት ነው ዳውንሎድ አድርጋችሁ መጫን ነው። ምንም ወተር ማርክ የለውም። ማንኛውንም ነገር መስራት ትችላላችሁ። እዚህ ቦታ ላይ የተለያየ ነገር ሊሆን ይችላል የምትሰሩት። እዚህ ቦታ ላይ ደግሞ አማራጮችን ወርታችሁ ወርዳችሁ ማየት ትችላላችሁ። የተለያዩ አማራጮችን ያሉ ከነዚህ አማራጮች የምትፈልጉትን አማራጭ ዳውንሎድ ማድረግ ትችላላችሁ። ብዙ ለምሳሌ እነዚህን ማውረድ ከፈለጋችሁ ደግሞ የነዚህን በእናንተው ሰርች ነው ያመጣላችሁ። የተለያየ ኦፕሽን አማራጭ አመጣላችኋል። እንደምትመለከቱት ብዙ ሆነው እዚህ ቦታ ላይ ያለውን የፈለጋችሁትን ማውረድ ትችላላችሁ። ለምሳሌ ይሄንን ማውረድ ይችላልው። እኔ አንደኛውን ላውርድና ላሳያችሁ። ይሄኛውን እኔ ካልኩት ጋር ግን ተዛማጅነት ያለው መሆን አለበት። እዚህ ቦታ ላይ ይሄኛውን ተጭናችሁ እዚህ ቦታ ላይ እንደምትመለከቱት ዳውንሎድ አድርገዋል። ቀጥታ ሄዳችሁ ቲክቶክ ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ የራሳችሁን ሳውንድ ሊሆን ይችላል የምትጨምሩበት የሆነ ኤዲት አድርጋችሁ ብቻ ካፕከት ላይ መልቀቅ ብቻ ነው የሚጠበቅባችሁ ማለት ነው። ዋቴቨር እንዲሁም መልቀቅ ትችላላችሁ። ነገር ግን ሳውንዱ እንዳይረብሻችሁ የራሳችሁን ሳውንድ ብታስገቡ የተሻለ ይሆናል ማለት ነው። ስለዚህ በዚህ መልኩ ቪዲዮዎች መልቀቅ ትችላላችሁ። እንደምትመለከቱት ይሄንን ቪዲዮ ምን አደረኩት ማለት ነው ኦልሞስት ጫንኩት ማለት ነው። ከዚህ ቦታ ላይ እዚህ ቦታ ላይ ምን እለዋለሁ ዳውንሎድ አድርገዋለሁ ማለት ነው። ስለዚህ በፓርት አድርጌ ምን አድርገዋለሁ ማለት ነው። አንበሶቹ ያሳድዷችሁ ሊሆን ይችላል ወይም ደግሞ ዋቴቨር እናንተ በመፈልጉት መልክ የእንስሳት ሊሆን ይችላል የሰው ሾርት ስቶሪ ሊሆን ይችላል። ማንኛውንም ሰርታችሁ ምን ማለት ትችላላችሁ ቪዲዮ መጫን ትችላላችሁ። በራሳችሁ ፎርም ፎቶ አስገብታችሁ ለከፈለጋችሁ ደግሞ ፎቶ ማስገባት ትችላላችሁ። የተለያየ ዋቴቨር እዚህ ቦታ ላይ ማስገባት የምትችሉትን ነገር ሁሉ ማስገባት ይችላል። እዚህ ቦታ ላይ ደግሞ ከዚህ ቀደም የሰራችኋቸው ነገሮች ካሉ እዚህ ቦታ ላይ እንደምትመለከቱት ያመጣላችኋል። እነዛን ነገሮች እናንተ መጠቀም ይችላልችሁ። ቪዲዮ ያላችሁን ቪዲዮ ሁላ ያወረዳችሁ እንትን ማለት ትችላላችሁ። በዚህ መልኩ መስራት የሚችል ነው። ሊሚቴሽን አለው። በቀን እስከ 30 እስከ 20 ሊፈቅድላችሁ ይችላል ማለት ነው ጄኔሬት የምታደርጉትን። ስለዚህ በዚህ መልኩ መጠቀም ትችላላችሁ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ